ገንዘቡን አንዴ ከወሰዱ በኋላ ባለ ገንዘቡ ሰው እንዲመለስለት ሲጠይቅ ምክንያት በመደርደርና በማንገላታት በመጨረሻ ገንዘባቸውን ለራሳቸው እንደሚያደርጉ ለቴሪ ትነግረዋለች። ሰመርም ያጎቱ ልጅ ለምን እንደታሰረ ስትጠይቀው ቴሪም ያጎቱ ልጅ የታሰረው ሐሺሽ ይዞ በመገኘቱ እንደሆነ ገልጾላት ከታሰረም በኋላ ፖሊሶቹ ሲያውጣጡት ዋናዎቹ ዕፅ አዘዋዋሪዎች ጠቁሞ እንዳስያዛቸው ይነግራታል። በዚህም ሳቢያ ያጎቱ ልጅ ወደ እስር ቤት የሚላክ ከሆነ ያሳሰራቸው ሰዎች በበቀል እንደሚገሉትም ይነግራታል። ሰመርም ያጎቱ ልጅ በዚህ 2 ቀን ውስጥ ወደ እስር ቤት እንደሚተላለፍ ከነገረችው በኋላ ቶሎ ብሎ ለዋስ የሚያስፈልገውን ገንዘብ እንዲያመጣ ታሳስበዋለች። ምሽት ላይም ቴሪ ሉዊ ለተባለ አብሮት ለሚሰራ የሥራ አጋሩ ደውሎ የተወሰነ ገንዘብ እንዲሰጠው ይጠይቀውና ሉዊም እንደሚልክለት ለቴሪ ይነግረዋል። ቴሪም እሱን ገንዘብ የወሰዱበት ፖሊሶች ጣቢያቸው የት እንደሆነ ካጣራ በኋላ በመነጋታው ወደ ጣቢያቸው ሄድና የዝርፊያ ወንጀል እንደተፈጸመበት ያመለክታል። ቴሪም የዘረፉትን ሰዎች ኢቫንና ስቲቭ እንደሆኑ ቃሉን ለምትቀበለዋ ጄሲካ ለተባለችው ፖሊስ እየተናገረ እያለ መርማሪ ስቲቭ መጥቶ ቴሪን ቃሉን ከመስጠት ያስቆመዋል። ቴሪም ከስቲቭ ጋር እየተነጋገረ እያለ የፖሊስ ጣቢያ ዋና ኃላፊ የሆነው ሳንዲ የተባለ ግለሰብ ጣልቃ በመግባት ቴሪን ከፖሊስ ጣቢያ እንዲወጣ ይነግረዋል። ቴሪ ግን የወሰዱበትን ገንዘብ ሳይሰጡትና የታሰረውን ያጎቱን ልጅ እንዲጠይቅ ሳይፈቅዱለት የትም እንደማይሄድ ድርቅ በማለቱ ሳንዲ ነገ እንዲመጣ ለቴሪ ነግረውና ቴሪም ተነስቶ ይወጣል። በመነጋታው ቴሪ ወደ ፖሊስ ጣቢያ ሲመለስ ሳንዲ ግን ቀደም ብሎ የቴሪን ያጎት ልጅና ሌሎች እስረኞችን ወደ እስር ቤት እንደላካቸው ይረዳል። ቴሪም ሳይክሉን በፍጥነት እየነዳ እስረኞቹ የሚጓዙበት ባስ ላይ ከደረሰ በኋላ ያጎቱን ልጅ በመስኮት በኩል እስር ቤት ውስጥ እንደደረሰ ልዩ ጥበቃ እንዲደረግለት እንዲያመለክት ጠቁሞባቸው ያሳሰራቸው ሰዎች ሊጎዱት እንደሚችሉ ያስጠነቅቀዋል። ቀጥሎም ቴሪ ሰመር ጋር በመሄድ ያጎቱ ልጅ ወደ እስር ቤት እንደተዘዋወረ ሲነግራት ሰመርም ለዋስ የሚሆን ገንዘብ እስካገኘ ድረስ ከእስር ቤትም ሊያስወጡት እንደሚችሉ ለቴሪ ትገልጽለታለች። ቴሪም ጊዜ ሳያጠፋ ወደ ፖሊስ ጣቢያ በመሄድ ሳንዲን ካገኘው በኋላ ገንዘቡን እንዲመልስለት በቁጣ መጠየቅ ሲጀምር ሳንዲም ሽጉጡን አውጥቶ ቴሪም በቁጥጥር ስር ለማዋል ይሞክርና ቴሪ በቀላሉ የሳንዲን ሽጉጥ ነጥቆ ቀለሃውን ያራግፍበታል። በዚህም ሰዓት መርማሪ ስቲቭም ጣልቃ ሊገባ በመሞከሩ ቴሪ ሁለቱንም ሰዎች ደብድቦ መሳሪያቸውን በመንጠቅ ፖሊስ ጣቢያ ውስጥ ያስገባቸዋል። ፖሊስ ጣቢያም ውስጥ ከገቡ በኋላ ቴሪ መሳሪያ በመደቀን መርማሪ ጄሲካን ሁለቱንም ፖሊሶች እንድታስራቸው ካደረገ በኋላ የተወሰዱ ገንዘቦች የሚቀመጡበት ክፍል በመግባት ለዋስ የሚያስፈልገውን ገንዘብ ያህል ብቻ ይወስዳል። ቴሪም መርማሪ ጄሲካ በቁጥጥር ስር ያዋለችው አስመስላ በመኪና ከአካባቢው እንድታርቀው ያዛትና ጄሲካም የተባለችውን ታደርጋለች።